የምታመነዝር ሴት ነበረች። የሀገሩ ሰዎች ይዘዋት እንደፈረዱባት ወደ ኢየሱስ ክርስቶስ ወሰዷት። ስታመነዝር አገኘናት። ስለዚህ ምን ነገራት ብለው ድንጋይ ይዘው ከበቧት። እሷም ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ሄዳ እግሩ ስር ተደፋች። ክርስቶስም እንዲህ አላቸው፣ ከእናንተ መሃል ኃጢአተኛ የሆነ ይህችን ሴት ይንገራት አላቸው። ሁሉም ድንጋያቸውን እየጣሉ ሸሹ። ነገር ግን በዛን ወቅት ኃጢአተኛ ያልሆነ አንድ ሰው ብቻ ነበር። እሱም ለእኛ ሲል ሥጋ ለብሶ ነበር። ክርስቶስ አምላክ ብቻ ይህችን ሴት ይቅር አላት። ለምን ይቅር እንዳላት ታውቂያለሽ? የፍቅር አምላክ ስለሆነ። ፍቅር ደግሞ ይቅር